ሁላችሁም እንኳን ደህና መጣችሁ። ዛሬ ያው እንግዲህ ብዙ ነጥቦች አሉ እዚህ ሀገር ስንኖር የምናነሳቸው። ምክንያቱም ኦልሬዲ ሲስተም ውስጥ የገባንና ሲስተሙ ደግሞ በየጊዜው የሚያመጣውን ነገር እየፈተሽን ራሳችንን አፕዴት እያደረግን መጓዝ ስላለብን የማይጠቅም መረጃ የለም። ሁሉንም ማወቅ ያስፈልጋል። በአብዛኛው ሰው እዚህ ሰራተኛ ነው። ስራ ዓለም ላይ ሲኖር ከስራ ጋር በተያያዘ በጣም ብዙ ነገሮች አሉ፣ የሚወጡ ህጎች አሉና ለምሳሌ የሰራተኛ መብትን በሚመለከት ከዚህ በፊት ሰርተናል። የፎርሼክኒንግ ካሳ ውስጥ ያለን ወይም ደግሞ ካሳና ፋኬትን በሚመለከት በጣም ብዙ ነገሮችን ሰርተናል። እነዚህ ማወቅ ስለሚጠበቅብን ማለት ነው። ፈቃድንም በሚመለከት ስለሚግራሁን ይሄ ዴይ ቱ ዴይ በእኛ ህይወት ላይ አፌክት የሚያደርጉን ነገሮች ስለሆኑ ስለነዚህ ነገሮች ማወቅ በጣም አስፈላጊ ስለሆነ እኛ ሰራተኞች እንደመሆናችን መጠን በዚህ አጋጣሚ ጡረታችንንም ወይም ፔንሽን እያሰብን መሄድ ግዴታ ነው። ምክንያቱም አንድ ሰው እኖራለሁ ብሎ ነው መቼ የሚያስበው ወደፊት ስራ መስራት የማይችልበት እድሜ ላይ ሲደርስ ጡረታ ነው የሚወጣው። ስለዚህ የዛኔ ኢኮኖሚክስ ወይንም ደግሞ ይሄ ምንድነው የሚከፈለው ገንዘብ ሊኖረው ይገባል። ያንን አሁን ነው ሰኪዩር ማድረግ ያለበት፣ ያንን አሁን ነው ማሰብ ያለበት። ስለዚህ ጡረታ እየተቆረጠብኝ ነው አይደለም፣ የትኛው የጡረታ አይነት ነው ያለኝ የለኝም የሚለውን እኔንም ጨምሮ አናውቅም በአብዛኞቻችን። ስለዚህ ግን በጣም ጠቃሚ የሆነ ነገር ነው ማሰብ፣ ከወዲሁ ማሰብ ያለብን ማለት ነው። ከዛ አንጻር ዛሬ እንደ አጀንዳ ይዘነው መተናል ማለት ነው። ስለዚህ ምን ማለት ነው ጡረታ ማለት? በዚህ በስዊድን ሀገር ብቻ ጡረታ መብት የትም ሀገር ይከበራል። እዚህ ሀገር ያው እንዳሰራሩ እንዳገሩ ሁኔታ ይለያያል። በዚህ ሀገር ኮንቴክስት ግን ጡረታ ማለት አንድ ሰው ስራ በሚያቆምበት ጊዜ ያው ብዙ ጊዜ እድሜው ከ65 እስከ 67 ዓመት ሲሆን ማለት ነው። የዛኔ የገንዘብ ድጋፍ ያገኛል ወይንም ደግሞ ኢኮኖሚክ ስተዲ የሚባለው ማለት ነው። ያ ማለት ነው እንግዲህ ጡረታ የምንለው የዛኔ የሚከፈለንን አሁን እንሰራለን ማለት ነው። ጡረታ ያው ትሪጌት ነው፣ የወደፊት ዋስትና ነው። ስለዚህ አስፈላጊ ነው። ስለዚህ በስራ ዓለም ላይ የጡረታ ሲስተም እንዴት እንደሚሰራ ማወቅና መከታተል ይህ ግዴታ የኛ ስራ ይሆናል ማለት ነው። ስለዚህ ዛሬ በጣም ብዙ ነጥቦች እናነሳለን። ከዛ ውስጥ የጡረታ ስርዓቱን ማለት ምን ብዙ አይነት የጡረታ አይነቶች አሉ። እነዛ ምንድን ናቸው? እንዴት ነው ማወቅ እንችላለን? የምንከፍለውን ፔንሽን እንዴት ማወቅ እንችላለን? ይሄም እንደ ነጥብ ይዘነዋል። በየትኛው የእድሜ ክልል ነው አንድ ሰው ጡረታስ የሚወጣው? ይሄም ዲስከስ ይደረጋል። ጡረታችንን ምንድነው አፌክት የሚያደርገው፣ ፖቨርካ የሚያደርገው ምንድነው እና ሌሎች ነጥቦችን እያነሳን ወደ እናንተ እናደርሳለን። ስለዚህ ከዘይነብ እንጀምራለን። ዘይነብ የጡረታ ስርዓት ወይንም ደግሞ ይሄ አይነቶቹን ያለችን መረጃ ብታካፊን። አመሰግናለሁ ሀዊ። አሁን ስለ ስዊድን የጡረታ ምንድነው አበል ስናወራ የጡረታ ክፍሎቹ ብዙ ክፍል አለው ማለት ነው። ልብ ብላችሁ ከሆነ በየአመቱ ፔንሽን ምንድሄትን የሚልክልን ፖስት አለ፣ የብርቱካን ከለር ያለው ማለት ነው። እኔ እስከ ቅርብ ጊዜ ድረስ አልከፍተውም፣ ለምን አይገባኝም። እና እንደዛ ይመስለኛል ብዙ ሰው። ግን ያው ጠቅለል ያለ ሀሳብ ለማቅረብ ያህል ጡረታችን የተለያየ ክፍል አለው። እዚህ ላይ እያያችሁት ነው፣ እንዲያውም የፒራሚድ ቅርጽ ያለው ማለት ነው። እና ጡረታችን የተለያየ አቅጣጫ ያሟላ ነው። አልሜን ፔንሽን የሚባለው ያው ኃላፊነቱ ፔንሽን ምንድህ የተያዘው ነው። ሌላው ደግሞ አብዛኛው ሸንስ ፔንሽን እና አልሜና ፔንሽን የሚባልም አለ። እና ሸንስ ፔንሽን ከአሰሪያችን የሚመጣ ነው ማለት ነው። ተቀጣሪዎች ስንሆን በየወሩ ደሞዝ ስንከፈል የጡረታ ገንዘብም አሰሪያችን ይከፍልልናል ማለት ነው። ይሄ ሰማያዊው ክፍል ማለት ነው።
ከላይ ያለችው ደግሞ በግል የምናስቀምጣት ናት። የግል በፍላጎታችን ማለት ነው ሴቭ የምናደርገው ነው። ከታች ያለው ትልቁን ክፍል የሚይዘው ማለት ነው ይሄ ብርቱካን ከለር ያለው አልሜን ፔንሽን ይባላል። እሱ ደግሞ 2 ክፍል አለው። ኢንኮምስት ፔንሽን እና ፕሪሚየር ፔንሽን ይባላል። ይሄ ሁለቱ ከመንግስት ነው የሚመጣው፣ ግን የሚያስተዳድረው ፔንሽን ምንድሄተን ነው ማለት ነው። ከዛ በኋላ እያንዳንዶቹን ክፍሎች ደግሞ እየበተነን እናያቸዋለን ማለት ነው። እና ይሄ የጡረታ ፒራሚዳችን የሁሉም ሰው አንድ አይነት ሊሆን አይችልም። ምክንያቱም የተለያየ ክፍል አለው። ከዛ ውስጥ አንዳንዶቻችን ሁሉንም ያሟላ ሊኖረን ይችላል። ሌሎቻችን ደግሞ የተወሰነው ክፍል ሊኖረን ይችላል። በገቢያችን መጠን ከሆነ ደግሞ የገቢያችን መጠንና ምን ያህል አመት ሰራን የሚለውም እዛ ላይ እንትን ያመጣል ማለት ነው፣ ለውጥ ያመጣል። ስለዚህ ሁሉም ሰው አንድ አይነት መጠን የጡረታ ክፍያ ሊኖረን አይችልም። እና አሁን ለወደፊት ማለት ነው አሁን እኔ እድሜ 66 ሲሞላ ጡረታ ምን ያህል አገኛለሁ የሚለውን ከአሁኑ ማየት እችላለሁ። እና ሁላችሁም ማየት የምንችልበት አለ። ሚን ፔንሽን ይላል እዛ ላይ ፕሮግረሱን ማለት ነው። ወደፊት ትንበያ አለ። እሱ የተወለድንበትን ጊዜ ስንጽፍ ያው ፔንሽን መራችን አስገብተን ጡረታችን ምን ያህል እንደደረሰ የትኛው ክፍል እንዳለው ያሳያል ማለት ነው። ከዛም በተጨማሪ ደግሞ በወር ማለት ለምሳሌ በዚህ እድሜ ያው 66 ይሁን እንጂ ከዛም በፊት ጡረታ መውሰድ ይቻላል። በነገራችን ላይ ያው ክፍያው ዝቅ ይላል ማለት ነው። እየቆየን በሄድን ቁጥር የጡረታ ክፍያችን ከፍ ነው የሚለውና ጡረታ የምንወጣበትን እድሜ ጽፈን በወር ስንት ልንከፈል እንችላለን የሚለውንም ካሁኑ ትንበያውን ማየት ይቻላል ማለት ነው። ሌላው አልሜና ፔንሽን የሚባለው ማለት ነው ቅድም እንደጠቀስኩት ከመንግስት የሚመጣ ሆኖ የሚያስተዳድረው ፔንሽን ምንድሄት ነው። እሱም ኢንኮምስት ፔንሽን እና ፕሪሚየር ፔንሽን ያሟላ ነው ማለት ነው። ሁለቱም ገቢን መሰረት ያደረገ ነው የሚሆነው እና እንደተወለድንበት የጊዜ ዘመን ገቢያችን ዝቅተኛ ገቢ የነበረ ከሆነ ወይም ደግሞ ምንም ገቢ ያልነበረን ከነበረ ደግሞ የምናገኛቸው ሌላ የጡረታ አይነቶች ይኖራሉ ማለት ነው። ያው ጋራንቲ ፔንሽን የሚባል ነው። ሀዊ በኋላ ስለሱ ሰፋ ያለ መረጃ ትሰጠናለች። ሌላ ቅድም የጠቀስኩት ጫፍ ላይ ያለችው ደግሞ በግል የምናስቀምጣት ናት። ያው በግል ለጡረታ መቆጠብ ከፈለግን በባንካችን ወይም ደግሞ በኢንሹራንስ ኩባንያ በኩል መቆጠብ እንችላለን። ይህ ግን በፍላጎት የሚደረግ የቁጠባ አይነት ነው እና ብዙ ጊዜ አጋጥሟችሁ ከሆነ የተለያዩ የኢንሹራንስ ኩባንያዎች ሬክላም ይልካሉ፣ ማስታወቂያ በእኛ በኩል ቆጥቡ የሚሉ ማለት ነው። እና የትኛው ይሻለናል የሚለውን ሰው ራሱ መዝኖ መምረጥ ይችላል። ግን ሌላውንም ቢሆን ማለት ነው ሌላውንም የጡረታ ክፍልንም ቢሆን ባንመርጥ ግን ጡረታ አናገኝም ማለት አይደለም። ሴቭ ነው ማለት ነው። በጡረታ መስሪያ ቤት በኩል ጡረታችን እንደተጠበቀ ነው የሚሆነው። ይሄን ይመስላል እኔ ጋ የነበረው መረጃ። አይ ቲንክ 3 መሰረታዊ የሆኑ ነጥቦችን አንስተሻል አንቺ። በተለይ ደግሞ የጡረታ አይነቶቹ እና ከኛ የሚጠበቀውን አንስተሻል። አይ ቲንክ እኔም ሆነ ዲና ቀጥላ በምታቀርበው ፖይንት ላይ እነዚህ ነገሮች ሰፋ እያደረግን ስለምንሄድ የተደጋገመ ከመሰላችሁ ከወዲሁ ይቅርታ እንጠይቃለን። ግን የተደጋገሙ ሀሳቦችን ለመቁረጥ እንሞክራለን። እኔ ያስኩት መቼ ነው አንድ ሰው ጡረታ የሚወጣው
ይሄን ፖይንት ነው ማብራራው። እዚህ ሀገር ስዊድን ሀገር ውስጥ ጡረታ ለመውጣት የሚፈልግበትን ጊዜ አንድ ሰው መውጣት በሚፈልግበት ጊዜ ራሱ መምረጥ ይችላል። ነገር ግን ለመምረጥ እንዳለን የጡረታ አይነት ይወሰናል ማለት ነው። ቅድም ዘይነብ በ3 አይነት ጠቅሳለች። ሶስቱም ላይ የተለያየ ጊዜ ነው የሚኖረን ማለት ነው ለመውጣት የሚወሰነው። ለምሳሌ የእድሜ ገደቦች አሉ ማለት ነው። ለምሳሌ አንደኛ ዘይነብ የጠቀሰችው አልሜን ፔንሽን የሚባለው ከስታት የሚከፈለው ማለት ነው። እዛ ላይ ከ2023 ጀምሮ በወጣው ህግ መሰረት አንድ ሰው ከ63 ዓመቱ ጀምሮ ጡረታ መውጣት ይችላል። ነገር ግን እድሜያችን 69 እስኪሆን ድረስ የመስራት ሙሉ መብት አለን። ስለዚህ አልሜን ፔንሽን ለማግኘት ከ63 ዓመታችን ጀምረን መውጣት እንችላለን። ነገር ግን እስከ 69 ዓመታችን ግን ስራ መስራት እንችላለን ማለት ነው። የዚህ አድቫንቴጅ ምንድን ነው የሚለውን ዘይነብም ጠቅሰዋለች። እየሰራን በቆየን ቁጥር ለጡረታ የምናገኘው ወርሃዊ ገንዘብ እየጨመረልን ይሄዳል ማለት ነው። ስለዚህ ቀድመን ካቆመን የሚከፈለን ያንሳል። እየሰራን በሄድን ቁጥር ግን ጡረታ የምናገኘው ገንዘብ እየጨመረ ይሄዳል ማለት ነው። ለምሳሌ 63 ዓመት ላይ ጡረታ በየወሩ የሚከፈለን ገንዘብ በጣም ያነሰ ነው የሚሆነው 63 ዓመት ላይ ብንወጣ ማለት ነው። እስከ 67 ወይም እስከ 69 ከቆየን ግን በየወሩ የምናገኘው ገንዘብ ከፍ ያለ ይሆናል ማለት ነው። ስለዚህ ነገሮች እስከፈቀዱልን ለመስራት እስከፈቀደልን ድረስ ብንሰራ የተሻለ ነው ማለት ነው፣ የተሻለ ክፍያ ለማግኘት። ይሄ አልሜን ፔንሽን ውስጥ የእድሜው ገደቡ ከ63 ጀምሮ አንድ ሰው መውጣት ይችላል ማለት ነው። ሸንስት ፔንሽን የተባለው ደግሞ ከአርቤትስ ይቫሬ ወይንም ደግሞ ቀጣሪያችን የሚከፍልልን ደግሞ የተለመደው እዛ ላይ ያለው የእድሜ ገደብ የተለመደው ከ65 ዓመት ጀምሮ ነው። ነገር ግን ይሄም ይለያያል፣ ቫሪ ያደርጋል። አንዳንዴ ቀደም ብሎ ጡረታውን መውጣት ይቻላል። ስለዚህ ይሄኛውም ከፔንሽን ከሚከፍለው ካምፓኒ ጋር ቼክ ማድረግ ያስፈልጋል ማለት ነው። ሶስተኛው ደግሞ ይሄ በግል የምንከፍለው ስፓራ የምናደርገው የጡረታ ገንዘብ ማለት ነው። ይሄንንም መቼ መውሰድ እንዳለብን የምንወስነው እኛው ራሳችንን፣ ምክንያቱም በግል ስለምናስቀምጥ። ያ ማለት ከባንኩ ወይንም ከኢንሹራንስ ካምፓኒው ጋር ባለን ስምምነት መሰረት እንወስናለን ማለት ነው። በአጠቃላይ ግን ጡረታ መውጣትን በሚመለከት ጠቃሚ የሆኑ መረጃዎች ምንድን ነው? በተቻለ መጠን ጡረታን ለማግኘት ተብሎ ቶሎ ስራ አለማቆም። ቅድም እንዳልኩት ያው ቶሎ ካቆምን የሚከፈለን ገንዘብ ስለሚያንስ ማለት ነው። ስለዚህ ቶሎ አለማቆም። ሁለተኛው ነጥብ ደግሞ ስራንና ጡረታን ኮምባይን ማድረግ አንድ ላይ ማድረግ የሚቻልበትም ሁኔታ አለ። ይህንን ማወቅ ያስፈልጋል። ሌላ እዚህ ላይ አንድ የተነሳ ቅድምም ዘይነብ ጠቅሰዋለች፣ ጋራንቲ ፔንሽን የሚባል ማለት ነው። ይሄ ጋራንቲ ፔንሽን ከፒራሚዱ ላይ ከጠቀሰችው ውጭ ያለ ነው። ይሄም የፔንሽን የጡረታ አይነት ነው። ይሄ የዋስትና ነው ማለት የዋስትና ጡረታ ነው። ኤኒዌይ ይሄ ጡረታ የሚከፈለን ምንድን ነው? አንድ ሰው ብዙ እየሰራ ካልሆነ እዚህ ሀገር እየኖረ ብዙ እየሰራ ካልሆነ ወይንም ደግሞ ምንም ገቢ ያልነበረው ከሆነ ወይንም ደግሞ መካከለኛ ገቢ የነበረው ከሆነ የሚከፈለው የጡረታ አይነት ነው፣ ጋራንቲ የሚባለው ማለት ነው። ይህ የጡረታ አይነት መሰረት የሚያደርገው እንዲከፈለን መሰረት የሚያደርገው አንደኛ ገቢያችንን ያው ትንሽም ብንሰራ የነበረንን ገቢ፣ ሌላ ደግሞ በስዊድን ሀገር ለምን ያክል ዓመት ኖርንና የጋብቻ ሁኔታችንን መሰረት ያደርጋል እንዲከፈለን ማለት ነው። ይሄ ጋራንቲ ፔንሽን ለማን ነው የሚከፈለው? እነማን ናቸው ተከፋይ የሚሆኑት ለሚለው ደግሞ ስዊድን ሀገር ውስጥ ቢያንስ ለ3 ዓመት የኖረ ሰው ጋራንቲ ፔንሽን ይከፈለዋል ማለት ነው። ግን የክፍያው ሁኔታ እንደ ቆይታው እና እንደነበረው ስራ ስለሚወሰን ያነሰ ነው የሚሆነው የሚከፈለው። ፉል የሆነ ጋራንቲ ፔንሽን የሚከፈለው ግን እሱን ለመከፈል 16 ዓመት ከሞላን ጀምሮ ለ40 ዓመታት
የቆየን መሆን አለብን። እዚህ ስፋሪ ውስጥ ግዴታ ነው ማለት ነው። 16 ዓመት ከሞላን በኋላ ለ40 ዓመታት የቆየን መሆን አለብን። ከዛ በታች ከቆየንም ይከፈለናል፣ ግን የሚከፈለን ገንዘብ እያነሰ ይሄዳል። ሙሉ የሆነ ግን ፉል የሆነ ጡረታ እንዲከፈለን ግን ከ16 ዓመት ከሞላን በኋላ ለ40 ዓመታት የቆየን መሆን አለብን ይላል። እኔም ያለኝ ነጥብ ይሄንን ይመስላል ማለት ነው። ስለዚህ በየትኛው እድሜ ላይ ይከፈለናል ወይንም ደግሞ በየትኛው እድሜ ላይ ጡረታ መውጣት እንችላለን የሚለው እነዚህ ናቸው ነጥቦቹ። ከዚህ በመቀጠል ደግሞ ኦኬ ጡረታ ገባን፣ ከዛ የሚከፈለንን ጊዜ አወቅን፣ በየትኛው እድሜ እንደሆነ ምን ያክልስ ነው የሚከፈለን የሚለውን እና ጡረታችን ምንድን ነው ፖቨርካ የሚያደርገው የሚለውን ዲና መረጃውን ብታቀብ። እሺ አውዬ በጣም አመሰግናለሁ። እንግዲህ ለዛሬ እኔ ያስኩት የነበረው በጡረታ ጊዜ ስንት ነው የሚከፈለን የሚል ነው፣ ወይም ደግሞ hur mycket får du i pension። በስዊድን ውስጥ ምን ያህል ጡረታ እንደሚከፈለን እንግዲህ በተለያዩ ሁኔታዎች ላይ ይለያያል። ለምሳሌ ስራ በዘመናችን ለምን ያህል ጊዜ እንደሰራን ማለትም በሰራንባቸው ዘመናት የስራ ጡረታ እና መደበኛ ጡረታ ከመንግስት የምናገኘው እንዲሁም በራሳችን ፍላጎት በቁጠባ መልክ ያስቀመጥነው ይህ ሁሉ እንግዲህ ጡረታ ስንወጣ ምን ያህል የጡረታ አበል ይከፈለናል የሚለውን ያማከለ ይሆናል ማለት ነው። ከዛ በመቀጠል አልመን ፔንሽን ወይም ደግሞ ሁሉም ሰው የሚከፈለው የጡረታ አበል እንግዲህ 2025 ያስቀመጡትን ነው እዚህ ጋር ቶታል ቤሎፕ ፈሬስካት ብለው ያስቀመጡት 16400 ክራውን ከስካት በፊት ማለት ነው። ለሴቶች 15200 ክራውን ማለት ነው በወር። ለወንዶች ደግሞ 17600 ክራውን በወር። እነዚህ ደግሞ ሁለቱንም አንድ ላይ ማለት አልመንት ፔንሽን እና እንደገና ደግሞ ከስራ የሚከፈለን አንድ ላይ ተጠቃለው ደግሞ በአጠቃላይ ስንት ነው የሚሆነው? ከፈሬስካት 21600 ክራውን፣ ለሴቶች 18200 ክራውን በወር፣ ለወንዶች 25500 ክራውን በወር። ይህ እነዚህ ሁሉ እንግዲህ አሁን ባለው ማለትም 2025 ዓ.ም የወጣ ስሌት ነው። ከዛ በመቀጠል ከዚህ በፊት ምንም ያህል እንግዲህ ስራ ገቢ የሌለን ከሆነ አልመንት ፔንሽን የማግኘት መብት ይኖረናል። በ2025 ማክሲማል ቤሎፕ ብለው ያስቀመጡት እንግዲህ በተለያዩ ከፋፍለውታል። ኤንሳምስት ወንድ ወይም ደግሞ ለብቻችን የምንኖር ከሆነ አንድ ሰው 11907 ክራውን በወር ከዛ ደግሞ ልናገኝ እንችላለን። ከዛ ደግሞ ያገባ ወይም ደግሞ በትዳር ላይ ያሉ ከሆነ ደግሞ 10780 ክራውን በወር ልናገኝ እንችላለን ማለት ነው። ይህ አልመን ፔንሽን የጡረታ አበል ለማግኘት ያው ቅድምም ጠቅሰዋለች፣ እሱን አልፈዋለሁኝ። በመጨረሻም የሙያ ጡረታ የጠቅላላ ጡረታ አበል አስፈላጊ አካል ሲሆን እንደ ገቢያችን መጠን ከ25% እስከ 50% በመቶ የሚሆነውን የጡረታ አበል ሊሸፍን ይችላል። አብዛኛዎቹ ቀጣሪዎች ከወርሃዊ ደሞዛችን 4.5% እስከ 6% የሚከፍሉ ይሆናል ማለት ነው። ይሄንን ለምሳሌ የምናገኘውን የጡረታ አበል ለማስላት ወይም ደግሞ ለማየት ፔንሽን ምንዲሄተን ውስጥ በመግባት ልናገኝ የምንችለውን የጡረታ መጠን ያው ዘይነብም ቅድም ጠቅሰዋለች፣ እዛ ላይ ማየት ይቻላል ስሌቱን ማለት ነው። ምን ያህል ነው አሁን የምናገኘው የሚለውም ማለት ነውና
ከዛ የማልፈው እንግዲህ ይሄ ምን ያህል ይከፈለናል የሚለውን አጠቃልየዋለሁኝ። ወደሚቀጥለው ሲሄድ በዛው ልቀጥል ሀዊ ወይስ? ዲና መጨረሻ ላይ የጠቀሻቸው 2 ነጥቦች የሙያ ወይንም የሆነ ነገር ብለሽ ስፔንስካ እውዳቸውን ብትናገሪ ምናልባት አንዳንዴ አማርኛ ትርጓሜ ሲኖረው ግር ሊያሰኝን ስለሚችል ስፔንስካ ትርጉም መጨረሻ ላይ የጠቀሻቸው የሙያ ብለሽ የሙያ አበል የሆነ ነገር የሙያ አበል ማለት ምንድነው? ሸንስት ፐንሽን ማለት ነው። ደግሞ አልመንት ፐንሽን የጠቅላላ ጡረታ አበል ማለት እነሱ ናቸው። የሙያ ያው አንዳንድ ጊዜ ቀጥታ ስንተረጉመው ሲዲኑ ትክክል አይመጣም አይደለ? ስለዚህ ስፔንስካውን መጠቀም ይሻላል። ኦልሬዲ ዘይነብም እኔም እንደዛ ሜንሽን እያደረግ ነው ስለመጣ ዩዝ እንዳያደረግ ማለት ነው። ሸንስት ፐንሽን ወይም ደግሞ አልመንት ፐንሽን ማለት ነው። ይሄ መጨረሻ ይሄንን እሺ፣ ቀጥይ። አይ ቲንክ ወደ ቀጣዩ ምንድነው አፌክት ፖቨርካ የሚያደርገው የእኛን ጡረታ? ጡረታችንን ምንድነው ፖቨርካ የሚያደርገው ብለን ስንል በጡረታ አበል ላይ ምን ተጽዕኖ አለው? አንድ ሰው ምን ያህል እንደሚሰራ እና ምን ያህል እንደሚያገኝ ብዙ በሰራን ቁጥርና ደሞዛችን ከፍ ባለ ቁጥር የጡረታ አበል ገንዘብ ይጨምራል። ያው በአጠቃላይ ከፍተኛ ደሞዝ ከፍተኛ የጡረታ አበል ይኖረናል ማለት ነው። ምን ያህል በስራ ዓለም አሳልፈናል? ለረጅም ዓመት በስራ ላይ ከነበርን ለምሳሌ ከ65 ዓመት በኋላ የጡረታ አበል ይጨምራል። በተጨማሪ የስራ ዓመታት ማለት ነው። ተጨማሪ የስራ ዓመታት ማለት ነው። ቅድምም ሀዊ ጠቅሰዋለች። ያው ከ65 በላይ እስከ ስንት ያው ገደቡም ማለት ነው። ከዛ እየጨመርን በሄድን ቁጥር እንግዲህ የአበላችንም ይጨምራል ማለት ነው። እነዚህ ነገሮች ያው ፖቨርካ ያደርገዋል የምንለው ምንድነው? ያው እነዚህ ነገሮች ከሌሉ አንድ የእንትናችንን ጡረታችንን ፖቨርካ ያደርገዋል። ከስራ የሚከፈለን የጡረታ አበል ብዙ ሰው በስራው በኩል የጡረታ አበል ይኖረዋል። ሁላችንም ያው እንደምናውቀው ስራ ካልሰራን ከነበረ ደግሞ ዝቅተኛ የጡረታ አበል ይኖረናል ማለት ነው። ያው ግልጽ አድርገው አስቀምጠውታል። የግል ቁጠባ ይሄም ያው አንስተውታል። እነዚህ እንግዲህ ፖቨርካ የሚያደርጉ ናቸው። ጡረታ ስንወጣ የሚከፈለን እንግዲህ በዚህ በአሁን ባስቀመጥ ነው ወይም ደግሞ አሁን በሰራ ነው አሁን በቆጠብ ነው ልክ ነው ማለት ነው። እና በግል የጡረታ አበል በየወሩ ካለን ለምሳሌ በአይኤስ ኮዋ ወይም የጡረታ ዋስትና እንደ ጡረተኛ ሆኖ ለመኖር እድሉ ይኖራል። ይሄን ቅድም ሀዊም አንስተዋለች። ጋራንቲ የሚለው ነገር ማለት ነው። በትርፍ ሰዓትና ያልተከፈለ እረፍት የትርፍ ሰዓት ስራ የምንሰራ ከሆነ ወይም ደግሞ ያለ ክፍያ እረፍት ላይ የምንገኝ ከሆነ እንግዲህ ምንድነው ይሄ? ለምሳሌ ተማሪ ከሆንን ልጆች እየተንከባከብን ከሆነ እና እነዚህ የመሳሰሉ ነገሮች ማለት ያው ስራ ላይ አንሆንም፣ ነገር ግን በእንደዚህ የምናገኛቸው አንዳንድ ድጎማዎች ይኖራሉ። ልጆች እያሳደግን ከሆነ ተማሪ እየነበርን ከሆነ ማለት ነው ይሄ ጡረታችንን አፌክት ያደርገዋል ማለት ነው። ጡረታችን ይቀንሳል ማለት ነው፣ የምናገኘው ክፍያ ማለት ነው። እንደው ጠቅላላ አድርጌ ነው አጠር አድርጌ ያቀረብኩት። እንግዲህ ጠቅላላ ሀሳቡን ፐንሹም እንዲህ የተላይ እዛ ላይ በትክክል ማለት ያው ሁሉንም እንትን አስቀምጠውታል። እዛ ላይ ገብታችሁ ደግሞ የበለጠ መረጃ ለማግኘት ትችላላችሁ። በእኔ በኩል የነበረው ዛሬ ይሄን ይመስል ነበር። ሀዊ አመሰግናለሁ። ዲና ታንክ ዩ በጣም አይ ቲንክ ያው ዲናም ያለችው ነው የሚሆነው። ለማነሳሳት ነው ለማወቅ የበለጠ ለማወቅ ለማነሳሳት ያክል ነው አጠር ያለ መረጃ ያቀርብ ነው። ለእኛም አዲስ ነው። ሁሌ የምናመጣው ቶፒክ አውቀ ነው አይደለም፣ ግን እንደ ቶፒክ እንድናቀርበው ስንስማማ ግን ለእኛ ጥሩ መንገድ ይከፍትልናል። የማናውቀው እንድናቅ ያወቅነውን ደግሞ ከዛ በኋላ ለእናንተ ሼር ማድረግ ስለሆነ አንድ ሰው ያለውን ነገር ሲያካፍል የሚረሳው ነገር ስለሚኖር ያው ለእናንተ ምንድነው የሚሆነው
ቶፒኮት ከተነሳ ሰፋ ያለ መረጃ ለማግኘት ወደ ሜንድሄቱ በመሄድ በጣም ሰፊ መረጃ አላቸው። ስለዚህ እዛ ውስጥ ማየት ይቻላል ማለት ነው። በዚህ አጋጣሚ ግን ቅድም ዘይነብ ስለ ኦሬንጅ ፖስታ አንስተሽ ነበረ። ቅድም በየቤታችን ይመጣል። እኔም ቢሆን ከፍቼም ወንደር ማድረግ ያላቅም እና ምንድን ነው የሚመጣው? እዛ ላይ ያለው ነጥብ ምንድን ነው? ከዛስ ምንድን ነው ማለት ምንድን ነው መረዳት ያለብን? ሲመጣ ምኑን ነው ማየት ያለብን? ዲና ወይ ዘይነብ የምናውቀው ነገር ካለ። ብዙ እንደኔ የማይገቡ ነገሮች አሉ፣ ግን ከዛ ውስጥ ይሄ ፒራሚዱ ይገኝበታል እና የየፒራሚዱን ስንት እንዳለን መረጃ ነው የሚሰጠን ማለት ነው። ምን ያህል እነዚህ ክፍሎች የተለያዩ ክፍሎች ላይ ምን ያህል እንዳለን ፕሮግረሱን ማለት ነው፣ ትንበያውን አሁን ያለበትን ማለት ነው። አንዳንድ ጊዜ አይገባሽም ይሄ ብር ጡረታ ብወጣ አሁን ይሄን የምከፈለው ማለት ነው ብለሽ ወንደር ተረጋግሽ። ግን እዛ መቼ ጡረታ ስትወጪ በስንት እድሜሽ ጡረታ ስትወጪ ምን ያህል ይሆናል፣ ይሄኛው ክፍል ስንት ይሆናል፣ ይሄኛው ክፍል እያለ አይገባም ለአብዛኛው ሰው ከኔ ጀምሮ ማለት ነው። እንደ በሙያው ላይ እንትን ያሉ ካልሆኑ በስተቀር ያው አሁን የጠቀስነው ይሄን ካወቅን በቂ ነው ብዬ አስባለሁ። በእኛ እንትን ግን የምጨምረው ነገር አለ። ሀዊ ቅድም ፍለድራ ፔኒንግ የሚል ጠቅሳ ነበር እና ቆይ አንዴ ዘይነብ ያዥልኝ አንድ ይሄ አሁን ካነሳነው ነጥብ ሳንወጣ ከዚህ በፊት የተጠየቀ ነገር ነበረ፣ በግል ማለት ነው። ምንድን ነው የሚለው ይሄ የቢጫ ኦሬንጁ ፖስታ ሲመጣ ከኛ ምንም አይጠበቅም ማለት ነው። መረጃ ነው ይዞ የሚመጣው። አዎ መረጃ ነው። ስለዚህ ሰው ምክንያቱም እኔ ራሴ አንዳንዴ የምመልሰው ነገር ይኖር ይሆን ምንድን ነው ከኔ የሚጠበቀው? ክፍያ የምከፍለው ነው እዛ ላይ የተጻፈው ነገር እንዳልሹ። ስለዚህ አሁን ትንሽ በመጠኑም ቢሆን የተረዳነው ነገር አለ። ስለዚህ ኢንፎርሜሽን ነው የሚመጣው ስለ ጡረታችን። አዎ ኢንፎርሜሽን ነው። ኦኬ እሺ፣ ቀጥይ ወደ ቀጣይ። አዎ ቅድም ስለ ፍለድራ ፔኒንግ ስናወራ ትንሽ ጠቅሳ ነበረ ሀዊና ጡረታ አሁን በሰራን ቁጥር አልሜን ፔንሽናችን ይከፈልልናል እና ፍለድራ ፔኒንግም ስንወስድ አይቋረጥም እንደ ስራ ላይ እንዳለን ማለት ነው። ምክንያቱም የጡረታ እንትንም መብት ያስገኝልናል ማለት ነው። ስለዚህ እኔ ድሮ ምን ይመስል የነበረ እንትን ማለት ልጆች በምናሳድግበት ሰዓት የምናጠፋው አመቶች ምናምን ሴቶች ላይ አፌክት ያደርጋል፣ የጡረታ መጠናችን ይቀንሰዋል ብዬ አስብ ነበረ እና ከተወሰነ ዓመት በፊት ነው ይሄን ነገር ያወቅኩት። ልጆቻችንን ስናሳድግ ማለት ነው ፔንሽን ሬት ፈር ባን ኦር የሚላለ እና ባን ኦር ማለት እስከ 4 ዓመት የመጀመሪያው 4 ዓመት እስከሚሞላቸው ድረስ ማለት ነው እና አልሜን ፔንሽን ያስገኝልናል። ልክ ስራ ላይ እንዳለን ማለት ነው። ልጅ የምናሳደግበት ጊዜ ሉዝ አናደርገውም ማለት ነው፣ ያንን ወቅት ማለት ነው። ይህንን ለማለት ነው። እናቶች በአብዛኛው ልጆች ስለምናሳድግ እዚህ ላይ እንትን ያለን ጡረታችንን የቀነሰ መስሎ እንዳይታየን ብዬ ነው። ያ በጣም ጥሩ ፖይንት ነው። ልክ ነሽ። አይ ቲንክ ስናጠቃልለው ወደ ጥያቄ ካለ እንድናስተናግድ በአጠቃላይ ዛሬ ያቀረብነው ቶፒክ ላይ ሲጠቃለል አንደኛ ስለ ጡረታችን ማወቅ፣ የምንቀጠርበት ድርጅት እየከፈለልን መሆኑንም እርግጠኛ መሆን ያስፈልጋል። እኛም ተጨማሪ ወደፊት በዛ ያለ ወይም ብዙ ተከፋይ እንድንሆን ካስፈለገም በግልም መግባት እንደሚቻል ከመንግስት ወይም ደግሞ ከቀጣሪ ድርጅት የሚከፈልን ጡረታም በተወሰነ ደረጃ በትንሹም ቢሆን የተረዳ ነው ይመስለኛል። ግን በአጠቃላይ ጡረታ ወደፊት በጣም የሚያስፈልገን መሆኑን ተረድተናል ማለት ነው። ስለዚህ ኮንሽስ ሆነን ማወቅና መከታተል ያስፈልጋል ማለት ነው። ሌላ ደግሞ ምንድን ነው ያነሳ ነው ኤግዛክትሊ ማንኛውም ሰው እዚህ ሀገር ይከፈለዋል። የሚለየው ምንድነው መጠኑ ነው። የሰራ ያልሰራ፣ ትንሽ የሰራ ብዙ የሰራ፣ ለረጅም ጊዜ የሰራ ለአጭር ጊዜ የሰራ ይከፈለናል። ግን ገንዘቡ ያው በዚህ ይወሰናል ማለት ነው። አሁን በጠቀስኳቸው
አብራችሁን ስለቆያችሁ በጣም ነው የምናመሰግነው። በቀጣይ እንድናቀርብ የምትፈልጉት ቶፒክ ወይንም አጀንዳ ካለ በቴሌግራም ቻናላችን ላኩልን። አሁንም ቢሆን ቅድም የጻፈ ወንድማችን ነበረ ወይ እህታችን ለምንድነው ስልክ ማትመልሱት የሚል ነበረ። ስልክ አንመልስም ጊዜ ስለሌለን ባጭሩ ማለት ነው። ስልኩን የምናስቀምጠው በቴሌግራም ቻናላችን በድምፅ መልእክት እንድትልኩልን ነው ወይ በቴክስት በተቻለ መጠን ግን በድምፅ ብትልኩልን አዳምጠነው እኛ በተመቸን ሰዓት እንደውላለን ማለት ነው። ለዚህ አጀንዳም ወይንም ደግሞ ሀሳብ የተለያየ ነገር ወደኛ መላክ የምትፈልጉ በቴሌግራም ቻናላችን ፊት ለፊት በምታዩት ቁጥር በመደላ እንደላኩልን ሜሴጅ ላኩልን በድምፅ ቢሆን ይመረጣል። ስለዚህ በጣም እናመሰግናለን። መልካም ቀን፣ መልካም ሳምንት።